ቀኑ በራ ሐዘን ሄደ የምስጋና ነዶ ያስኩኝ ደጅ ደጁን እንደጠናው እሱን እንዳልኩ መቻፈርኩኝ ተድላን ያለ እሱ ማናየ ኢየሱስ ይብል ዘር ማንዘሬ ያዘኔን ማቃውላልኩት የድል ቀን ሆኗል ዛሬ ቀኑ በራ ሐዘን ሄደ የምስጋና ነዶ ያስኩኝ ደጅ ደጁን እንደጠናው እሱን እንዳልኩ መቻፈርኩኝ ተድላን ያለ እሱ ማናየ ኢየሱስ ይብል ዘር ማንዘሬ ያዘኔን ማቃውላልኩት የድል ቀን ሆኗል ዛሬ ሰላም ናችሁ? እንግዲህ ዛሬ መጣነው ልጃችሁን ቃል ኪዳን ንብረቱን ለወንድማችን ግርማ ስንታየው ጋብቻ አብረው ላይ እንዲጣመሩ ለመጠየቅ ነው የመጣነው። ሌላ ሀሳብ የለንም። እንደ ባህላችን እንደ ኢትዮጵያን ባህላችን ሲመጣ እንደዚህ አይነት ጥያቄ ሲመጣ ሁሉም ጠያቂው አካል ሲመጣ አሁን እናንተ እንዳደረጋችሁት ነው መሆን ያለበት። ይህን ታምናላችሁ? አሁን እንዳደረጋችሁት ማለት እንደገባችሁ ሰላም ለዚህ ቤት ብላችሁ ቆማችሁ ጥያቄውን ነው የምታቀርቡት። ከዛም በኋላ ቤተሰቡ የልጅ ወገን ወይም የሴት ወገን የሚሆነውን ነገር ምላሽ ይሰጣል ማለት ነው። አሁን ቀድመን የተደናገጥነው ምናልባት አሁን ቀድሞ ቁጭ ያሉ ሰዎች ነበሩ ከእናንተ በስተጀርባ። በጥሩ መልካም ነገር ነው። እናንተ እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። መልካም ነገር ነው ያመጣችሁት። እኔ አንድ ጥያቄ የምጠይቃችሁ ከኋላ ያሉ ሽማግሌዎች ናቸው? ጋሼ ጨምሮ እኛ በሷ ወገን ነጠቃችሁ ይላል ነው እኛ ለዛ ሄደን ነገር እኛ ከእናንተ ወገን እነሱ ደግሞ ከወንድማችን ወገን ችግር የለም። አሁን እንደዚህ ግለጽልን። አሁን እዚህ ጋር ምስጢር እንዳይወጣብን እንጠንቀቅ። እነሱ ሽማግሌዎች አይታወቁም ወይ እንዳይሉ እነሱ እነዚህ አዲስ አበባ ሰዎች በጣም አደገኛ ናቸው። ከዛ ይዘውብን ጋር ቢቀጣ እሺ እንግዲህ ያለችን በተጠየቁ ምላሽ ተጀምሯል። እግዚአብሔር ያክብርልሽ። ጥሩ ነው ስላከበራችሁ። ግርማ ስንታየው ማን ነው የሚለውን ነገር ትንሽ ይስጡና እኛ ደግሞ ያለውን ነገር ለመንደርደሪያ የሚሆን ነገር ማን ነው እሱ የሚለውን ነገር ትንሽ ግርማ ስንታየው አዲስ አበባ የሚኖር የግል ድርጅት ማናጀር ነው። አዲስ አበባ ኮቶቤ አካባቢ ይኖራል። በቂ ድርጅት ያለው በቂ ደሞዝ ያለው እና ትዳሩን ማኖር የሚችል በቂ ደሞዝ ያለው በማናጅመንት ዲግሪ ያለው ወንድማችን በሌላ ትምህርት ዲፕሎማ አለው። በቂ ትምህርት ዝግጅት ያለው እና በቂ ደሞዝ ያለው እናመሰግናለን። ይሄን ያካላችሁ እንግዲህ ያው የግድ ያው አሁን ቤተሰብ መሆን ብላችሁ እናንተ ስለመጣችሁ
እሱ ማን ነው ቤተሰባዊ ስለሆን የሚለውን ነገር ለማወቅ ነው የፈለግነውና ጥያቄያችሁ እንደ ጥያቄ ተቀብለናል። ግን ስንቀበል አዎ ሰጥተናችኋል አልሰጠናችሁም የሚለውን ነገር ምላሽ ገና ቀጠሮ እንይዛለን። ምክንያቱም እናት አባት ብቻ ያሳደጓት እቺ ልጅ አጎትም አክስትም ጎረቤቶችም ስላሉ እነሱንም ጨምረን ገና ተመክረንበት ነው መልስ የምንሰጣችሁና ለዛሬ 6 ወር ብለናል። 6 ወር ስላከበራችሁን እግዚአብሔር ያክብራችሁ።